በአዲስ አበባ ሿሿ የሚሰሩ ወንጀለኞች ተያዙ። የእስራኤል የነዳጅ ማጣሪያ ከአገልግሎት ውጪ ሆኖ ስራ ቆመ። ሩሲያ ዛሬ በፈጸመችው ጥቃት ቢያንስ 14 ሰዎች መገደላቸው ተገለጸ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከመሸ በማህበራዊ ሚዲያቸው ላይ ያሰራጩት አዲስ መልእክት አለ። እነዚህና ሌሎች መረጃዎችን ይዘንላችሁ እንቀርባለን። ከመረጃዎቹ ጋር አብራችሁን ቆዩ። በአዲስ አበባ ሿሿ የሚሰሩ ወንጀለኞች ተያዙ። የትራንስፖርት አገልግሎት የሚሰጡ በመምሰል በተለምዶ ሿሿ እየተባለ የሚጠራውን ወንጀል የሚፈጽሙ ተጠርጣሪዎች ይዞ ምርመራ እያጣራ መሆኑን የንፋስ ስልክ ላፍቶ ክፍለ ከተማ ፖሊስ መምሪያ አሳውቋል። በተለምዶ ሿሿ የሚባለውን ወንጀል ለመከላከልና አጥፊዎችን በቁጥጥር ስር ለማዋል በጥናት ላይ በመመስረትና ማስረጃ በማሰባሰብ ባደረገው እንቅስቃሴም ከዚህ ቀደም በንፋስ ስልክ ላፍቶ፣ በቂርቆስ፣ በቦሌ፣ በአቃቂ ቃሊቲ፣ በልደታና በአዲስ ከተማ ክፍለ ከተማ ከተሞች በልዩ ልዩ ስፍራዎች የትራንስፖርት አገልግሎት የሚሰጡ በመምሰል በተለምዶ ሿሿ የሚባለውን ወንጀል የሚፈጽሙ 11 አባላት ያሉት ሁለት ቡድኖችን በቁጥጥር ስር አውሎ ምርመራ መቀጠሉን የንፋስ ስልክ ላፍቶ ክፍለ ከተማ ፖሊስ መምሪያ ታውቋል። ተጠርጣሪዎቹም ወንጀል ለመፈጸም ይገለገሉባቸው የነበሩ የሰሌዳ ቁጥር ኮድ 2 አዲስ አበባ 5323 4 ኮድ 3 ኦሮሚያ 50777 እና ኮድ 2 አዲስ አበባ B50 4380 ተሽከርካሪዎችን መያዙንና ከዚህ ቀደም በፈጸሙት የሿሿ ወንጀልም አስፈላጊውን ማስረጃ ተሰብስቦ 4 የምርመራ መዝገብ እንደተደራጀባቸውም ፖሊስ መምሪያው ገልጿል። የንፋስ ስልክ ላፍቶ ክፍለ ከተማ ፖሊስ መምሪያ በግለሰቦቹ ላይ ምርመራውን አጠናክሮ እንደቀጠለና አስፈላጊውን ማስረጃ እያሰባሰበ በመሆኑም ከዚህ ቀደም በእነዚህ ተሽከርካሪዎች የሿሿ ወንጀል የተፈጸመበት ማንኛውም ግለሰብ ንፋስ ስልክ ላፍቶ ክፍለ ከተማ ፖሊስ መምሪያ በግንባር በመቅረብ ወንጀል ፈጻሚዎቹን መለየትና መረጃ መስጠት የሚችሉ መሆናቸውንም ጥሪያቸውን አስተላልፈዋል። በሃይፍ የሚገኘው ትልቁ የእስራኤል የነዳጅ ማጣሪያ ከአገልግሎት ውጪ ሆኖ ስራ ማቆሙ ተነገረ። በቀን ከ200,000 በርሜል በላይ ድፍድፍ ነዳጅ ዘይት የሚያጣራው በሃይፍ የሚገኘው ትልቁ የእስራኤል የነዳጅ ማጣሪያ እሁድ ምሽት በኢራን ባላስቲክ ሚሳኤል መመታቱን ይታወሳል። እስራኤልም በኢራን የሚገኙ ሁለት ነዳጅ ማጣሪያዎችን ቅዳሜ ዕለት በቦምብ መደብደቧን ተከትሎ እሁድ ምሽት ኢራን የሃይፍ የነዳጅ ማጣሪያን በባላስቲክ ሚሳኤል መታለች። ማጣሪያውም 60% የሚሆነውን ነዳጅ ለእስራኤል ያቀርብ የነበረ ሲሆን ጥቃቱን ተከትሎ በደረሰበት ጉዳት ሙሉ ለሙሉ ስራ ማቆሙንም ሮይተርስ ዘግቧል። በሌላ በኩል በኢራን ሚሳኤል ጉዳት ከደረሰባቸው ከተሞች አንዷ በሆነችው በሃይፍ በኢራን ሚሳኤል ጥቃት በደረሰባቸው ቦታዎችን በመቅረጽ ላይ የነበሩ የቲአርቲ ጋዜጠኞች ተይዘው ካሜራቸው እንደተቀማም የዜና አገልግሎቱ አሳውቋል። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ አሁን በማህበራዊ ሚዲያ ላይ ባሰራጩት አዲስና እጅግ አሳሳቢ በተባለ መልእክት የኢራን መንፈሳዊ መሪ አያቶላ አሊ ካሚኒ በቀጥታ አስጠንቅቀዋል። ይህ የትራምፕ መልእክትም በአሁኑ ወቅት በመካከለኛው ምስራቅ ባለው አስቀድሞም ቢሆን ከቁጥጥር ውጪ በሆነ ውጥረት ላይ አዲስና እጅግ አደገኛ ምዕራፍ ከፍቷል ሲሉም የተለያዩ የፖለቲካ ተንታኞችም ተናግረዋል። ትራምፕ በጽሁፉ ላይም የኢራን ከፍተኛ መሪ የሚባለው አያቶላ የት እንደተደበቀ በትክክል እናውቃለን። እሱ ቀላል ኢላማ ነው፣ ነገር ግን ባለበት ደህንነቱ የተጠበቀ ይሆናል። እሱን የምናስወግድ አይሆንም፣ ቢያንስ ላሁኑ አይደለም ሲሉም በቀጥታ ዛቻ ሰንዝረዋል። ትራምፕ በመልእክታቸውም ቀይ መስመር አስቀምጧል። ሚሳኤሎች በሲቪሎች ወይንም በአሜሪካ ወታደሮች ላይም እንዲተኮሱ አንፈልግም። ትዕግስታችን እያለቀ ነው። በዚህ ጉዳይ ትኩረት ስለሰጡም እናመሰግናለን። ይህ መግለጫም ኢራን በሚሳኤል ጥቃቷ ከቀጠለች አያቶላ በቀጥታ የመምታት አማራጭ በጠረጴዛ ላይ እንዳለ የሚያመለክት ግልጽ ማስጠንቀቂያ ነው ሲሉም ተንታኞች ገልጸዋል። ሩሲያ ዛሬ በፈጸመችው ጥቃት ቢያንስ 14 ሰዎች መገደላቸው ዩክሬን ገለጸች። የዩክሬን ባለስልጣኖች እንደገለጹትም የዛሬው ጥቃት ያነጣጠረው በዋና ከተማው ኬቫን ላይ ነበረም ብለዋል። የኬቫን ከንቲባ በሰጡት መግለጫም ህንጻዎች መፈራረሳቸውንና 14 ሰዎች ተገድለዋል፣ ከሞቱትም በላይ መቁሰላቸውንም አስረድተዋል። ነገ ሮብም በከተማዋ ውስጥ የሐዘን ቀን ሆኖ እንዲውልም አውጇል። የዩክሬን አየር ኃይል ባወጣው መግለጫ ዛሬ ሩሲያ 440 ድሮኖችንና 32 ሚሳኤሎችን መጠቀሟን አሳውቀው ከዚህ ውስጥም 402 ድሮኖችና 26 ሚሳኤሎች እንደከሸፉም አስረድተዋል። ጥቃቱ በ10 የተለያዩ ቦታዎች
መሰንዘሩንና የድሮኖቹን የሚሳኤሎችን ስብርባሪ ደግሞ 34 ቦታዎች ላይ መውደቃቸውንም ጨምረው ገልጸዋል። በዋና ከተማዋ ኪየቭ እንዲህ አይነት ትልቅ ጥቃት ሲደርስም ከወራት በኋላ ይህ የመጀመሪያው እንደሆነም ተገልጿል። ይህ በእንዲህ እንዳለም ፕሬዝዳንት ዘለንስኪን ይህንን በተመለከተ በኤክስ ገጻቸው ባሰፈሩት መልእክትም እንዲህ አይነት ጥቃት ግልጽ ሽብርተኝነት ነው፣ አሜሪካ፣ አውሮፓና የተቀረው ዓለም እንደሰለጠነ ማህበረሰብ ይህንን ሽብር በጋራ ሊቃወም ይገባልም ብለዋል። ጨምረውም የዛሬው ጥቃት ፑቲን ይህንን ጦርነት ለማቆም ምንም ፍላጎት እንደሌላቸው የሚያሳይ መሆኑንም ገልጸዋል። የኢራንና የእስራኤልን ግጭት አሜሪካ እሳቱን በማራገብ እያባባሰች ነው ስትል ቻይና ከሰሰች። የዩናይትድ ስቴትስ መሪ የቴህራን ነዋሪዎች ወዲያውኑ ለቀው እንዲወጡ ካስጠነቀቀች በኋላ ቻይና በኢራንና በእስራኤል መካከል እየተባባሰ ባለው ግጭት ላይ እሳት በማቀጣጠል ትራምፕን ከሳለች። እሳቱን ማቃጠል፣ ነዳጅ ማፍሰስ፣ ማስፈራራትና ግፊት መጨመር የሁኔታውን መባባስ ለማርገብ አይረዳም፣ ነገር ግን የበለጠ እንዲባባስና ግጭቱን ያሰፋዋል ሲልም የቻይና የውጭ ጉዳይ ሚኒስቴር ቃል አቀባይም በመደበኛ የዜና ኮንፈረንስ ላይ ስለ ትራምፕ አስተያየት ሲጠየቁም ተናግረዋል። በእስራኤል የሚገኘው የቻይና ኤምባሲ ማክሰኞ እስራኤልና ኢራን ከባድ ጥቃት ውስጥ መግባታቸውን ተከትሎ ዜጎቹ በተቻላቸው ፍጥነት ሀገሪቱን ለቀው እንዲወጡም አሳስቧል። በእስራኤል ውስጥ ያለው የቻይና ተልዕኮም ቻይናውያን በተቻለ ፍጥነት በመሬት ድንበር ማቋረጫ ሀገሪቱን ለቀው እንዲወጡ አሳስቧል። ይህም ለግል ደህንነታቸው ዋስትና እንዲሰጡ ቅድሚያ ሁኔታ ነው ሲልም ኤምባሲው በዊቻት ላይ በሰጠው መግለጫም ገልጿል።